የዘር ጉዳይ ፍልስፍና አይደለም፣ እንስሳነት ነው። የእንስሳ ባህሪ ነው። ወደ ከሰውነት ወደ ታች ዝቅ የሚያደርግ አመለካከት ነው። በእኔ አስተያየት ደግሞ ያየነውም ይሄ ነው። ድሮ ኢህአፓዎች ሲገዳደሉ በሀሳብ ተለያይተው ሲገዳደሉ በሽጉጥ በምናምን ነበር የሚገዳደሉ እና እንደውም ከገደለኝ ኢህአፓ ይግደለኝ፣ ምክንያቱም ጆሮህን ስለሚልህ ወዲያው ጸጥ ትላለህ። እረፍት ነው። እሱም አንድ ነገር ነው። ጥሩ ነው ማለት አይደለም። መገዳደል መጀመሪያ ነገር ለምን ይታሰባል? ግን አሁን በዘር ሲሆን አገዳደሉ ራሱ እንዴት እንደከፋ እስቲ ያው እንግዲህ ሰው ማረድ፣ ቆራርጦ መጣል፣ ራቁቱን ምናምን ማድረግ፣ ሬሳ ላይ መጨፈር ምናምን የሚመጣው ይሄ ከሰውነት በታች የሆነው አመለካከት ውስጣችን እየሰረጸ ሲሄድ የሚያመጣብን በሽታ ነው። በጣም አደገኛ በሽታ ነው። ማንም ሰው ከእንደዚህ አይነት አስተሳሰብ ኢሚዩን አይደለም። ኢንተርቴን ካረከው ከተቀበልከው ወደዚያ ታች ነው የሚያወርድህ። ከዚህ በፊትም እኔ በተደጋጋሚ ይሄንኑ እላለሁ፣ አሁንም እላለሁ፣ ወደፊትም እላለሁ። በዚህ መንገድ የሄደ ማንኛውም ሰው የዚህ በሽታ ተጠቂ ነው የሚሆን እና መግደል ብቻ ሳይሆን አገዳደሉ ራሱ ይለያል። አሁን ምናየው በዘር ምክንያት የሚገሉ ሰዎችን አይተ ከሆነ አገዳደላቸው ስታይሉ ራሱ ይለያል። የበሽታ መሆኑን የምታየው ለዚህ ነው። አንድ ሰው ከሞተ በኋላ ለምን ትቆራርጠዋል? በሽታ ካልሆነ ማለት ነው። የህመም ጉዳይ ነው። ውስጡ ያ ሰው የሚያርደው ሰው ውስጥ ያለውን ስሜት ነው። ምን አይነት ስሜት ነው ያ ሰውዬ? ምን አይነት እብደት ውስጥ ነው? የሃይምሮ እንትን ውስጥ ነው ያለው ማለት እኮ ነው። ሲቆራርጥ የሚያገኘውን ሳቲስፋክሽን አስበው። እኔ ላስበው አልችልም። እና ወደዛ ነው የምንወርደው ነው ስንወርድ አስተሳሰባችን። ለዚህ ነው መጀመሪያ ያው የዘር ነገር እኔ ኢትዮጵያዊ በተለይ ኢትዮጵያዊ ሆነን ዘራችን በላቦራቶሪ ደም እየተወሰደ አንተ እንዲህ ነህ አንተ እንዲያ ነህ የምንባባልበት ምንም ሳይንሳዊ መሰረት የለውም። አሁን ዋናው ስራና ምን ያህል አመት ይፈጃል፣ ምን ያህል ጊዜ ይወስዳል፣ ምን ያህል ጉልበት ይጠይቃል የሚለው ትልቁ ስራ ያለው ጭንቅላት ላይ የሚሰራው ስራ ነው። ከዚህ አስተሳሰብ መሬትን ከዘር ጋር ያገናኘውን አስተሳሰብ ያቆራኘብንን አስተሳሰብ እንዴት አድርገን ነው ከዛ የምንወጣው የሚለው ጥያቄ በጣም ከባድ ነው። እኔ እንዴት እንደሚሆን ራሱ ሳስበው ይገርመኛል። እኔ ለውይይትም አሁን ቁጭ ብለን ለመወያየትም ያለንበት ስሜት ለመወያየት የሚፈቅድ ስሜት ውስጥ አይደለንም። አሁን የሽግግር መንግስት ይቋቋም የሚለውም ክርክር አይሰራም ብዬ የማስበው አሁን በዛ ምክንያት ነው። 130 ምናምን ፓርቲ አቋቁመህ በእያንዳንዷ ጥቃቅን ሶኮልድ ብሔረሰብ እና ብሔርና ህዝብ ምን ማለት እንደሆነ ራሱ አናውቀውም እኮ። ዋትስ ዲፍረንስ? እሱን ሳናውቅ እኔ የህዝብ ተወካይ ነኝ፣ እኔ ብሔር ነኝ፣ እኔ ብሔረሰብ ነኝ እያልን ተሰብስበን ያችን ደግሞ ከመሬት ጋር አያይዘናት ልንወያይ አንችልም። ውይይት የሚባል ሊመጣ አይችልም። የምንወያየው እኮ መጀመሪያ ኢትዮጵያ የሚባል ኤንቲቲ አለ ለሁላችንም የሆነ ግን እዚህ ኢትዮጵያ የሚባለው ኤንቲቲ ውስጥ እንዴት አድርገን ፌር የሆነ ዲሞክራቲክ የሆነ ሲስተም እንፍጠር በሚል ላይ ነው መከራከር የምንችለው። የሚገባም እንደዛ ላይ ነው እንጂ ይቺ የኔ ናት እኔ ነኝ የምመራት ይችን እኔ እንደፈለግኩ አደርጋለሁ፣ ስፈልግ እኔ ስፈቅድልህ ትኖራለህ፣ አለዛ የለህም፣ ይቺ ደግሞ የኔ ናት እየተባባል ልንወያይ ገና ልንጀምር ራሱ አንችልም። ውይይት ልንጀምር ሁሉ አንችልም። ይሄ ሀገር ቆርሰን ልንካፈለው የምንችል ሀገር አይደለም። እኔ እንደዚያ ቢሆን ደስታውን አልችለውም ነበር። ሰው ከሚሞት ብያታለሁ። ሰው ከሚሞት አሁን ከዚህ በኋላ እንደገና ሌላ ሰው ከሚሞት አንድ ሰው ለምን ይሞታል? ተስማምተን በቃ እንዳንገዳደል አብረን መኖር ስለማንችል ከተባባልን ማለት ነው። እንዳንገዳደል አንተ ስለምን ትሞታለህ፣ እኔ ስለምን እሞታለሁ፣ ልጆቻችን ስለምን በቃ እዚች ጋር እንክፈላትና ከዚች በዳር አንተ ከዚህ ተባብለን የምንለያይበት ፎርሙላ ቢኖር እኔ ደስታውን አልችለውም።
ምክንያቱም ማንም እንዲሞት ከዚህ በኋላ አልፈልግም። ማንም እንዲገዳደል አልፈልግም ከዚህ በኋላ የለበትም በፍጹም። ግን ይሄ ሀገር እንደዛ ነው ወይ የተሰራው? እንደዛ ነው ወይ የተዋለድ ነው? እንደዛ ነው ወይ የተሰባጠር ነው? አሁን ያለንበት አሰፋፈራችን ይመቻል ወይ እንደዛ ለማድረግ? ለቅመን እዛ ያንዳንዱን ለቅመን ወደዚህ ይሄን ለቅመን ወደዛ ማድረግ እንችላለን ወይ? የተቀላቀለው ሴት የት ሊደርስ ነው? የት ሊደርስ ነው? እና እነሱ ይመርጣሉ፣ ተገደው ይመርጣሉ በአባቱ ኖ ከሞን ይሄ ሰውኛ አይደለም። የሰው በነገራችን ላይ ለተቀላቀሉ ሰዎች ማስተላልፈው መልእክት አለኝ። እኔ ከተለያየ ብሔረሰብ እንግዲህ ብሔረሰብ ተብሏልና ያው አትሊስት ኢሚዲየት የሆነው አባት እናት አያት ድረስ ያለው የሚታወቅ በቋንቋ ግሩፕ የሚታወቀውን ማለቴ ነው እንጂ ከዛ በፊት ያለውንማ ማናችንም አናውቀው። ኦኬ ስለዚህ ትርጉም የለውም። ግን ቢያንስ በዚች ደረጃ እንኳን የምንተዋወቅ 25% እንዲህ ነኝ በጣም የሚያስቅና በጣም የሚያሳፍር ነገር ነው። እና 25% እንደዚህ ነኝ የምትሉ ሰዎች ወይ 50% የምትሉ ሰዎች እናታችሁን ክዳችሁ ነው የአባታችሁን ብሔረሰብ ተቀብላችሁ ሌላውን ለመግደል የምትሰለፉ ነው ወይስ እናቴ ትበልጥብኛለች ብሎ የአባቱ የተወለደበትን ብሔረሰብ የሚገድል ትውልድ ሊመጣ ነው? ያ ቢቆጠር እኮ ብቻውን ማጆሪቲ ነው። እኔ ውህድ የሚባል አንድ ፕሮግራም አለ፣ እዚያ ላይ በጣም ጥሩ ሰዎች እየቀረቡ ይናገራሉ። እና ኢትዮጵያ ውስጥ ከ80% በላይ የሚሆነው ውሁድ ነው። በቃ ምንም አትጠራጥሩ፣ ተዋህደናል። ሊለይ በማይችል መንገድ ተሰባጥረናል። ለመለየት ከምናረገው ጥረት ይልቅ ያለውን ውህደት አስቀጥለን ወደ ታች መፍሰሱ ነው የሚቀናን። ውሃ ወደ ታች ነው የሚፈስ። ወያኔ ወደ ላይ ነው ሊፈስ ሲሞክር የቆየው እስካሁን ድረስ። የወደቀውም አጌንስት ዘ ታይድ ከማዕበሉ በተቃራኒ ለመሄድ ስለፈለገ ነው። የሚያደርገውን አድርጓል፣ የሚገለውን ገሏል፣ የሚፈናቀሉት ተፈናቅሏል፣ በኃይል በድርጅት አድርጓል። ይቻላል እንደዛ ማድረግ የተወሰነ ግሩፕ አሁንም ተደራጅቶ የተወሰነ አመት መቀጥቀጥ እና አጌንስት ዘ ታይድ ከእንትኑ ከውቅያኖሱ ማነው ከማዕበሉ በተቃራኒ መሄድ እና መሞከር መግደል ይቻላል። ግን አያዋጣም። ዞሮ መጨረሻው ይታወቃል። ኪሳራ ነው። እስካሁን የሄድንበት የብሔረሰብ አስተሳሰብ ብሔረሰብ አስተሳሰብ በተለይ ለኛ አገር ቅድም እንዳልኩት የተሰባጠርንበት የሰፈርንበት መንገድ ለዚህ የሚመች አይደለም። አሁን እኔ ቁጥር ይበዛል እና እኔ ደግሞ ስልጣን ላይ ወጥቻለሁ እና እኔ እንደፈለግኩ ደግሞ የተወሰነ ጊዜ አደርጋለሁ የሚለው አስተሳሰብ በጣም አደገኛ አስተሳሰብ ነው። ይችላል እንደዚህ ብሎ የሚያስብ ግሩፕ አሁን ካለ ለተወሰነ አመት እንደዚያ ማድረግ ይችላል። እየገደለ እያሰረ እያፈነ ይችላል። ጀግንነት ግን አይደለም። ይሄ የሚያዋጣ ደግሞ አይደለም። ምክንያቱም መጨረሻው ምን እንደሚሆን ስለሚታወቅ ማለት ነው። እኔ ከሞት ከሰርዶ አይብቀል የሚሉ የተወሰኑ ሰዎች በዛ መንገድ የራሳቸውን ስሜት በማንጸባረቅ በሰው ላይ በመጫን ወታደር ስለሚያዙ ሰውን በስሜት አነሳስተው እንዲገል ማድረግ ስለሚችሉ፣ ምክንያቱም የብሔረሰብ አስተሳሰብ በተፈጥሮ ቅድም እንዳልነው እንደዛ ስለሚያደርግ ስለሚመች በዛ ላይ ተፈናጠን እንደገና ሰው እያስገደል የተወሰነ አመት መቆየት መክበር ገንዘብ መሰብሰብ እንችላለን ብለው የሚያስቡ ሰዎች ካሉ ይችላሉ ለተወሰነ ጊዜ። ግን ይሄ ጀግንነት አይደለም፣ ይሄ ታሪክ አይደለም፣ አያዋጣም። እና የሚቀናን ኢትዮጵያውያን የሚቀናን በነበርንበት የውሃ ፍሰት ኖርማል እንትናችንን ይዘን መኖር ብቻ ነው። መሄድ መቀጠል፣ ዩኒፋይ ማድረግ መተሳሰር የበለጠ ነው የሚጠቅመን እንጂ በፌስቡኩም በምኑም እንትናን እንዳታገቡ እንትናን ከዚህ አይነት ውርደት መውጣት መቻል አለብን። ይሄ አያዋጣንም። ወጣቶች ከዚህ ስሜት በተለይ ወጣቶች ከዚህ ስሜት መውጣት አለባቸው። አሸናፊነት የኔ ብሔረሰብ የሚል በሀሳብ ብቻ ያለ ጭንቅላታችን ውስጥ ብቻ ያለ በላቦራቶሪ የማይረጋገጥ በዛ ላይ እኔ ንጹህ ነኝ ብሎ የሚያስብ እንኳ ሰው ካለ ንጹህ እንትን ነኝ እኔ 100% እንትን ነኝ ብሎ የሚያስብም እንኳ ካለ
100% ያልሆነ የቆሸሸ ልበለው በእነሱ እንትን ሌላው ቆሽሿል ተበክሏል ማለት እኮ ነው። ንጹህ ከሆነ አንደኛው ንጹህ ከሆነ ሌላው ንጹህ አይደለም እንደማለት ነው። ንጹህ ያልሆነ ዘመድ ግን አለው። እያንዳንዱ ንጹህ ነኝ ብሎ የሚያስብ ሰው ንጹህ ያልሆነ ዘመድ አጎት፣ አክስት፣ ያክስት ልጅ፣ ያጎት ልጅ ምናምን አለው። ለነሱ ሲል እንኳን ሁላችንም ተቀላቅለናል እኮ አሉኝ ዘመዶች እኔ የወንድሜ ልጆች አሉ የተቀላቀሉ ሌላው ቢቀር እና ምን ማለት ነው እንደዚህ? ከዛ ስሜት መውጣት አለብን። ይሄ በፌስቡክ የሚደረግ ስድብ፣ የቆሸሸ ነገር አንዱ ተነስቶ በሆነ ብሔረሰብ ላይ የሚተፋው ነገር ምናምን ይሄ የዛ ሰውዬ ችግር ነው፣ የዛ ሰውዬ ህመም፣ የዛች ሴትዮ ህመም ነው። አብዛኛውን ህዝብ አይወክልም። እኔ የተነገረኝ ትምህርት ቤት የዘመርኩት መዝሙርና ከ40 ዓመት በታች ያለው የዘመረው የተለያየ ነው። የተለያየ መዝሙር ዘምረን ያደግነው እና ቁጭ ብለን ለመነጋገር እንኳን አልቻልንም። እንደዚህ ለመነጋገር አልቻልንም። አብዷል፣ ይሄ ሽማግሌ አብዷል፣ አይገባውም፣ ደደብ ነው፣ አንተ ደደብ ነህ ብሎ የሰደበኝ ብዙ ሰው አለ። እንግዲህ ደደብ ማለት ምን ማለት እንደሆነ ዴፊኒሽኑ መቀየር አለበት ማለት ነው። እኔ ደደብ ልሆን እችላለሁ፣ ግን ሁሉንም ሰው ነው ደደብ የሚሉት። እንደዛ ብሎ የሚያስበውን በሙሉ ነው ደደብ የሚሉት እና ደደብነት ራሱ ዴፊኒሽኑ ተቀይሯል ማለት ነው። እና አልፈርድባቸውም። አንዳንድ ጊዜ ወጣት እንዲህ እንዳንተ ያንን ጡጦ የጠቡ ሰዎች ሆነው ግን ለየት ያለ አመለካከት ያላቸው ያጋጥሙኛል እና እንዴት ተረፋችሁ እላቸዋለሁ። እናንተ እንዴት ተረፋችሁ ሁሉ ነው የምላቸው። እና ይሄንን እንገንዘብ እና ንቁም፣ ቆም ብለን እናስብና ይሄንን እንገንዘብ። ይሄ ነገር ሆን ተብሎ የተሰጠን መርዝ ነው፣ የተዘራብን ዘር ነው፣ እኛን ያጠፋናል።